አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። የደም መንፈስና የስድብ መንፈስ ወይም የጸብ መንፈስ ውስጣችን ሆኖ መስራት የሚጀምረው ድንገት ገብቶ ነው እንጂ ሁልጊዜ ከውጭ ሆኖ የሚያንዣብብ ነው። ይሄን በደንብ አድርገሽ አዳምጪ። ይኸውልሽ የጸብም የድብድብም የደም ማፍሰስም የንግግርም የስድብም ሊሆን ይችላል። እንዲህ አይነት መንፈስ ውስጣችን ሆኖ ለረጅም ጊዜ አብሮን ከኛ ጋር የሚንቀሳቀስ ከሆነ ከሁሉም ሰው ጋር የምንጣለው ካገኘነው ሰው ጋር በየቀኑ በየሰዓቱ ግን ቀን ጠብቆ በዓላትን ጠብቆ ደም የሚያፈስ ከሆነ ሰላም የምትባይ የነበርሽ ሰው ቤት ውስጥ ሰላም የነበርሽ ሰው የሆነ ጊዜ ላይ ድንገት መጥቶ ደግሞ ደም ለማፍሰስ የሚሞክር ከሆነ ከአንቺ ውጭ ሆኖ አንቺን ስለማይችልሽ ማለት ነው። ስለማይችልሽ ስል ምንድነው? አንቺ ውስጥ ሆኖ ሊያሸንፍሽ ስለማይችል ሰው ላይ አድሮ ካንቺ ይወጣና ሰው ላይ አድሮ መጥቶ የሰው ነገረኛ ነው የሚሆንብሽ። ሰው አይወጣልኝም እስክትይ ድረስ ሰዎች ነው ባንቺ ላይ መጥተው ነገር የሚፈልጉሽ። አንቺ አንደበትሽም አንድ የተናግራ ልኩስ ታረግና ከዛ እነዛ ሰው ልቦች ውስጥ ሆኖ ልባቸው ውስጥ ሆኖ ያጠነጥናል ወይም ደግሞ ቂመኛ ያደርጋቸውና ድንገት መጥተው እንዲያጠቁሽ ደም እንዲፈስ ያደርጋል። ወይም ደግሞ አንቺ ራስሽ በሆነ ሰዓት ላይ ድንገት እነዛን ሰዎች ባላሰቡት መንገድ ድንገት ተጣልተሽ ደምሽ እንዲፈስ ነው የሚፈልገው። ግን እኮ ታውቂዋለሽ መጣላት እንደሌለብሽ፣ ጥሩ ነገር ማድረግ እንዳለብሽ፣ መልስ መመለስ እንደሌለብሽ ታውቂዋለሽ። ይሄንንም ስለምታውቂ ነው እሱ ቀስ ብሎ አለሳልሶ ያንቺን ደም አንቺ ፈልገሽ ደም እንድታፈሽ የማይፈልገው ልብሽ ንጹህና ጥሩ ሰው እንደሆንሽ ስለሚያውቅ ድንገት ነው ሊያጠቃሽ የሚፈልገው። ብዙ ጊዜ መንፈስ ነገረኛ ካመጣብን ድንገት ደማችን ሊያፈስ ከሞከረ ወይም ደግሞ የሆነ አጋጣሚ ተፈጥሮ አደጋ ተፈጥሮ እንደዚህ አይነት ነገር አደጋ ደም እንዲፈስ ካደረገ ሊያስክደን አልቻለም ማለት ነው። ወይም ደግሞ ልባችንን ለኃጢአት ሊያንበረክክ በጣም ይቸገራል ማለት ነው። ለዚህ ነው ድንገተኛ አደጋ አድርጎ እንድንሞት ከነ ኃጢአታችን ከነ ብሶታችን ከነ ማማረራችን ተቆጥሮብን በህይወት መዝገባችን ላይ የሞት መዝገብ ተፈርዶብን እግዚአብሔር እንዲቀየመን እንዲጣላንና የሆነ ችግር እንዲፈጠር አድርጎ እንዲገለን የሚፈልገው እኛ ጋር መንፈሱ ሊገባ ሲልና ገብቶ የሆነ ነገር ሊያረግ ስላልቻለ ነው ማለት ነው። ስለዚህ ጥሩ ጎንሽን ለማሳደግ ሞክሪ። የሰው ነገረኛ ሲመጣ ብዙ ጊዜ ታግሶ ማሳለፍን፣ ይቅርታ ማለትን፣ ቶሎ ብሎ በፈገግታ ማሳለፍን መሸነፍ አለባችሁ የሚባለው ለምንድን ነው? የኛው የራሳችን መንፈስ ሰው ላይ አርፎ ሄዶ መጥቶ እኛኑ ስለሚያጠቃ ነው። ይሄ ነው ትልቁ ነገር አንዱ። ገብቶሻል? አጋንንት ነው ሰይጣን አጋንንት ነው። ከያዝከው ስታበላ 13 እንዴት ነው የምታደርገው? አንጀቱ ቅንጭላቱ ድግርግር አደረገዋለሁ። ታጓራለህ አንዳንድ ጊዜ። እንዴት ነው የምታጓራው? እንዴት ነው የምታደርገው? ስጠው እንጂ ድምፁን ስጠው። እንዲህ ነው የምታጓራው? ስንት ዓመት ብር ማለት? 13 ዓመት። በጓደኛው ነው የተመተትከው ወይስ በጫት ነው? በምንድን ነው? በጫት ወላሂ በጫት ነው። በጫት ወላሂ እንደው ወንድም መስሎ ጠፍቶ በጫት ነው ያቀረበ። እንዲህ አደረገው። በእንዴት መልኩ ነው አጋንንት ሰይጣን አጋንንት በቃ በማሰብ ነው የምትለቀው? በማሰብ ነው የምትለቀው? መለቀው በኢየሱስ ክርስቶስ በድንግል ማርያም ስም ለቀዋል። አሜን አሜን። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ለቀዋል። በማሰብ ነው የምትለቀው? በኢየሱስ ክርስቶስ በድንግል ማርያም ለቀዋል። የድንግል ማርያም ስም ምን ያደርጋል? ያንገበገበኛ አንጀቴን ያቃጥለኛል። የድንግል ማርያም ስም አንጀቴን ያቃጥለኛል። የማሰብ የድንግል ማርያም ስም አንጀቴን ያቃጥለኛል። የቅዱስ ሚካኤል ስም ያቃጥላል። ይቃጠላል። የቅዱስ ሚካኤል ስም ያቃጥላል። ያቃጥላል። ማህባው ያቃጥላል። ማህባው ያቃጥላል። ውዴታ ያቃጥላል። የጌታችን የኢየሱስ ክርስቶስ መስቀልስ በቃ ትክክለኛ ምን ያደርጋል? ያቃጥላል።
ተቃጠል በጌታ በኢየሱስ ክርስቶስ መስቀል። ትለቃላት ስንት ናችሁ? ሶስት ነው። ስንት ዓመት ነው ካሰርከው? 13 ዓመት። በምን ሰዓት ነው የምታንፈራግጠው እና የምታሰልለው? ማፈራግጠው በትክክለኛ ያለበት የነበረበት ነገር ይጎልበታልና ሲጎልበት ያተዚህ ላይ አቃጥለዋለሁ። የነበረው ነገር በቃ እንዲያውም እያደረክ ነው የምታቃጥለው። በቃ ነው የምታደርገው። ስታሰልለው ታዛልለዋለህ። ለብቻው ነው የምታደርገው። ያመነና የተጠመቀ ይድናል የሚለው ቃል ሕያው ነው። ከዛም በላይ ክርስቶስ የሌለው ምንም የለውም። የእግዚአብሔር ልጅ ኢየሱስ ክርስቶስ በሥጋ እንደመጣ የማያምን ሁሉ ምንም አይነት መንፈሳዊ ኃይልና በረከት የለውም። በግድ ነው። በዛር በክፉ መንፈስ ነው። ስማ፣ የድንግል ማርያም ስም ያስወጣኝ። የቅዱስ ሚካኤል ያስወጣኝ። የቅዱስ ገብርኤል ያስወጣኝ። የአቡነ ገብረ መንፈስ ቅዱስ ያስወጣኝ። ይለያለው። አሁን እሱ ራሱ የማያውቃቸው ቢጠሩ ያውቀዋል። የወላዲተ አምላክ ታስወጣኛለች። የሥላሴስ ያስወጣኛል። አዳልሞቲስ ወሰንጋላ አስወጣኝ። ለምን ሰንጋላ ምንድን ነው? አዳልሞቲ ተቃጠል። በድንግል ማርያም በኢየሱስ ክርስቶስ ወሰንጋላ ተቃጠል። ሰንጋላ ምንድን ነው? ወሰንጋላ ማለት ምን ማለት ነው? አትቃጠል። ወላሂ አልቀጥም። እሺ ቆይ በጠቋራ ባቡ ላይ ተቃጠል። አቡ እኔ በኢየሱስ ክርስቶስ በድንግል ማርያም ያቃጠል። አሜን። እግዚአብሔር ይባረክ። የድንግል ማርያምና ኢየሱስ ነው የሚያቃጥል። ተመልከት። በጌታችን በኢየሱስ ክርስቶስ መስቀል ተቃጠል። ተቃጥላ ተመስኩ። ቆይ በራያው ዛር ተቃጠል። በቅዱስ ሚካኤል ስም ተቃጠል። ተመልከት። ስንት ናችሁ? ሶስት አካል። እሺ ቧጡና ቁጡ ከሰውነቱ በእጃችሁ ቧጡና አፍናው በኢየሱስ ክርስቶስ ስም በድንግል ማርያም ስም በጌታችን መድኃኒዓለም ስም ቅዱስ ሚካኤል ስም ሲኦል እንገባለን። መቀነው ሲኦል እንገባለን። በጌታችን በኢየሱስ ክርስቶስ መስቀል ስም ሲኦል እንገባለን። ቶሎ ሰባቴ ጩኸና እዚሁ ተንበርክክና ሰባቴ ጩኸና ውጣ እኮ ነው። እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን ይህንን ጉባኤ እንዳይካሄድ ጥረት የሚያደርጉ ሰዎች እንዲህ የእግዚአብሔር ኃይል እንዳይገለጥ ነው። በሙያም በእውቀትም በመንፈሳዊ በረከትም በጸጋም በልጠው አይደለም። እንዲህ የእግዚአብሔር ሥራ እንዳይታይ ይፈልጋሉ። ለአሕዛብም እንዳይታይ፣ ለሕዝቡም እንዳይታይ፣ ለክርስቲያኑም እንዳይታይ ይፈልጋሉ። ይሄ ደግሞ በተፈጥሮ የመጣ የምቀኛ መንፈስ ነው። የምቀኛ መንፈስ
ግን እየጎጥ ነው ህዝብ እኮ አስመሳይ ህዝብ ነው። ይሄ ሁሉ አስመሳይ ህዝብ ነው። ጣት ቤተክርስቲያን ይላል፣ ቤተክርስቲያን ይሄዳል፣ ለልስ ያጓራ ያድራል። ቃልቻ ቤት ጠንቋይ ቤት እኛ ጋር ነው። እንዴ ነው የሚያጓራው? እስቲ ቁጭ ብሎ ሲያጓራ እስቲ በላጓራ እናሳየ። ዱዓይ ሲል አሜን አሜን ሲል ያድራል። ጣዋት ስራው ይሄዳል፣ ቤተክርስቲያን ይሄዳል እያለ እንዴት እያለ እንደዚህ እያለ አስመሳይ ህዝቡ አስመሳይ ህዝብ ነው። ውሸታም ሁሉ እንዴት አወቀው? እንዴት አወቀው? ስራዬ አይደል እንዴ? ስራዬ ነው አውቀዋለሁ። እንዴት እኔ ራሴ ውሸታም አይደል እንዴ? እኔም ውሸታም ህዝቤም ውሸታም። በቃ አንተም ውሸታም ህዝቤም ውሸታም። ህዝቤም ውሸታም። እስላም ነኝ። እስላም ናት። ለምን ያስካታለች? ወንጀት ነው በይን ነው የመጣሁት። በቡዳ ነው የመጣሁት። ታጓራለህ? ቡዳ ነኝ። ስሟ ማን ነው ልጅቱ? ስሟ ሶፊያ ነው። ሶፊያማ መሐመድ ለምን እሄዳለሁ? በማስም ትሄዳለህ? በኢየሱስ ክርስቶስ ምን ያደርጋል ኢየሱስ ክርስቶስ? ይቆራርጣል፣ ያቃጥለኛል። ሶፊያ መሐመድን የምትለቀው በማስም ነው። በኢየሱስ ክርስቶስ የድንግል ማርያም ስም ያቃጥልሃል? ያቃጥለኛል። የማን ስም? እመቤቴ ድንግል ማርያም ስም። ድንግል ማርያም ስም። ድንግል ማርያም ስም። የቅዱስ ሚካኤል ስምስ? የቅዱስ ሚካኤል ስም። ሁሉም ያቃጥለኛል። 44 ሁሉ። የቅዱስ ገብርኤልስ? የቅዱስ ገብርኤል ሁሉም ያቃጥለኛል። የተቋረስ? አያቃጥለኝም። የሻ አንበሶስ? አያቃጥለኝም። አያስወጣኝም። ምን አልከኝ? እኔን አያስወጣኝም። አዳልሞቲ ያቃጥል። እሱማ ይመቸኛል። አምራኝ ነው የበላኋት። ቡዳ ነኝ። ለባብሳኒ ስትሄድ በላኋት። ዛር ቡዳ ነው? አዎ ዛር በላ ቡዳ። ወላሂ ቡዳ ለባብሳኒ ስትሄድ እኮ ነው። አምራኝ በላኋት። አዳልሞቲ አታገባብኝም፣ እንዳትሄድም እንዳትጠቀምም። ኧረ ጋግብቻት አንተው ራስህን ያገባል? ራሴ ቡዳው ኢየሱስ ክርስቶስ ስም፣ በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በቀን ሲኦል እንገባለን። በቅዱስ ሚካኤል ስም ታስረናል። ቶሎ ሰባት አይነ ጥላ እንደ ቀልድ ዝም ብለህ አይኔን ጋርዶታል፣ ልቦናዬን ሰውሮታል ብቻ የምትለው አይደለም። አጠቃላይ ተስፋህን፣ ራእይህን ሁሉ እምነትህን፣ ሞገስህን፣ ክብርህን የሚጋርድ ኃይል ነው። የምትናገርበትን ድምፅ የሚያጨልም ነው። የምታወራውንም ሐሳብ የሚያጎሳቁል ነው። ስለዚህ ማስተዋልህንም ያስወግዳል እና እኛ ደግሞ አስቀድመን የማናስተውል ነበር፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፉዎችና በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን ይላል። ዛሬስ አይደለን? ቲቶ እኮ በዚህ መንገድ ነበር ያየን። የቲቶ መልእክት ነው። የማናስተውል አለማስተዋል የዘመናችንን ክፋት እስከ መጨረሻው ድረስ ዳር አድርሶታል። የክፋት ዳርቻው በከፍተኛ ሁኔታ መፋጀት፣ መበላላት፣ መነካከስ፣ መገዳደል፣ እርስ በርሳችን መጣላት፣ በተገናኘን ቁጥር መነጫጨን፣ መነጫነጭ፣ ማማረር፣ ፊታችንን መቋጠር፣ በውስጣችን ማጉረምረም፣ ምሬትና ክፉ የሆኑ ፊቶችን ማሳየት የዘመናችን ትውልድ ልዩ የህይወቱ የውድቀቱ ክስተት ነው። የአይነ ጥላ 14 ስቃዮች። ስለዚህ ይሄኛው 4ኛው ስቃይ ነው። አናስተውልም።
የሌላው ጉዳት ጉዳታችን አይደለም። የመንፈስ ስቃይ ሌሎች ላይ በደረሰበት ልክ ልጆቻችን ላይ እስኪደርስ የምንጠብቅ ዛሬም ልጆቻችን ላይ ደርሰው ፈዘው ደንግዘው በተለያየ አይነት ህይወታቸው በመናፍስት ሱስ ተጠምደው የዲያብሎስ አጋዥነት ባለበት ምኞት ውስጥ ወድቀው ሲባዘኑ ከህይወታቸው ተጣልተው ከቤተሰብ ሲጣሉ ከኑሯቸው ከጊዜያቸው ከተስፋቸው ሳይገናኙ የምናያቸውና የምናሳድጋቸው ትውልዶች ራሳችን ያመጣ ነው ባለማስተዋል ያካበት ነው የጥፋት መንገድና ጊዜና ዘመንን ለዲያብሎስ ሰጥተን ተኝተን ያመጣ ነው ውድቀት ነው። እግዚአብሔር ምሕረቱን ያብዛልን። ነኝ ድግምት ቤተሰብ አለያየሁ። አይ ብቻ ነን ተረድተናለሁ። ለመግደል ነበር ዓላማችን። የት ሀገር ነው የመጣችው? ከአረብ ሀገር? የት ሀገር? ኩዌት። ጓደኛዋ አስደረገችባት። ወይ መልባት ነው ታክሰለት። ስንት ዓመት ነው? 7 ዓመት ከገባ 7 ዓመት። ሰይጣንም አለን ዛርም አለን እናቷ ወላሂ እኛም ተደጋግዘን ነው እንጂ እስከ ዛሬ ገንዘብ አይጠፋም። ሁላችሁም ተዘጋጅ። በኢየሱስ ክርስቶስ ስም አመልከት። በኢየሱስ ክርስቶስ ስም በድንግል ማርያም ስም ሲኦል እገባለሁ። ሁላችንም ሲኦል ታስረናል። አጋንንት ሰይጣን ቡዳ ጓራለ ዛሩ ስልኳን አስከፍተን የዛር እናስከፍታታለን። ከዛ በቃ ቤት ነው የምታጓራው። ዛሩ እናስጎራታለን። ቤት ነው የምታስጓራት። ቤት እናስጎራታለን። በድንግል ማርያም ስም በቅዱስ ሚካኤል ስም ሁላችንም ሲኦል ታስረናል። በቅዱስ ሚካኤል ስም በዛሬው ቅዱስ ፋኑኤል ስም ሲኦል ታስረናል። ቶሎ ዝባት ነው ነብቶ ምን ላይ ነው የተነቀሰው? እስቲ ንቅሳት ደግሞ የታል? አላየሁትም። አንተ ደግሞ ከዚህ ነው በመስታወት ስታነበው ዲር ጋድ ይላል። ዲር ጋድ የታል? ዲር ጋድ ኦኬ። ዲር ጋድ መስታወት አምጣልህ እና ታያለህ። በመስታወት ይነበብልሃል። አለ መስታወት አይነበብ። በመስታወት እንዲህ ስታየው ግልባጭ ነው የምታየው፣ እንደ አምቡላንስ ማለት ነው። አምቡላንስ ስታይ ግልባጭ አይደል የምታየው? እንዲህ ፊት ለፊት ስታየው፣ በመስታወት ስታየው ግን ትክክል ታነባለህ። አሃ አሁን የግልባጭ ነው፣ ግልባጭ ነው። አሁን ልጅቷ በመስታወት ቆማ ስታየው ዲር ጋድ ይላል። በስንት ብር ነው የተነቀሰችው? $170 ነው። ይሄ ብቻ ነው? ዲር ጋድ ብቻ ነው? አዎ ገና ጀማሪዎች 15000 ምን 15000 ሰይጣንም አጋንንትም ይሄ የማስፈልግ ነገር ስለሆነ ግምግሙን ነው የማስፈልጋት። እኔ ግሙን ነገር ነው የማስፈልጋት። ይሄ ግም ነው? አዎ። እንዴት? እኮ ጸጉር አይደለም ይቀጥል ነው እንዴ? እኔ እኮ እሷ መስል እዚህ ተጨምረ ይገባባታል። ተጨምረ በዚህ ሁሉ ነው የምገዛው። ሰራዊት መሰብሰቢያ ማለት ነው። አዎ በዚህም ገብቻለሁ። ቤቱ በዚህ ይንታያለ። እስቲ አንተም በለ ዙር እንደዚህ ምንድን ነው አልገባኝ። እሱ ባለው ደራጎን ነው። ይሄ ደግሞ እስቲ አውጣ። ይሄኛው ደራጎን አይ ደራጎን በሱም ገባ። ለምን ገባ? በዚህ ደግሞ እንደዚህ ነው። መጥፎ ነገር ነው። በቃ መጥፎ ነገር ነው። በቃ እንድታርቅ ነው የምትፈልገው። ደራጎን በስመ አብ አፉን የከፈተ ደራጎን ቅዱስ ጊዮርጊስ ይወጋው ማለት ነው። የሰው ደም የሚገበርለት ከነ ጥፍሩ ከነ አፉ ጥርሱን እንትን እንዳለ ተነቅሰዋለች። እዛ ውጭ ሀገር የሚኖሩት በብዛት እንዲህ አይነት ደራጎን ይነቀሳሉ። ግማሹ ወፍ ይነቀሳል፣ ወፍ ሆኖ ይኖራል። ልክ የነቀሰውን አይነት ባህሪ ማህተም ማለት ነው። የመታወቂያ ማህተም እኮ ሰይጣን አጋንንት አሬዎስ ነኝ። አሬዎስ ሰይጣን አጋንንት ሰይጣን አዎ። ትሄዳላችሁ አትሄዱ? ለቃቷላችሁ አትለቁም? እለቃለሁ። ስንት ናችሁ? ሁለት እኮ የሚገርመው እሱ በልተምረከክ እንትኑ ጠፋን። አያችሁ፣ ባህሉም እምነቱም ጥንካሬውም ወኔውም ኢትዮጵያዊነቱም ክብሩም ዝናውም የአባቶቻችን ሞገሱም ሁሉም ጠፋን። ሁሉ ነገር ብልሽት ስትነ ያለው በቃ ይኸው እንደዚህ እኮ ነው። በቃ መበላሸትን የምታየው በዚህ ነው። በልባጥ ነው ከሰውነቱ ቶሎ
ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት ጩ ነው። ቶሎ ሰባት የምትማሩት ነገር ይኖራል። ትዳርን ለማትረፍ መናፍስታዊ አሰራር የምትጠቀሙ ከሆነ አንደኛ ለዘላለም ትዳራችሁን አታገኙትም። ሁለተኛ ልጆቻችሁን ለዘላለም ትጎዷቸዋላችሁ። ለሲኦል ነው የምትጋግዷቸው። ሶስተኛ የጸጸት ኑሮ ነው የምትኖሩት። ለዘላለም ጸጸት ውስጥ ነው የምትገቡት። ትዳራችሁን ለማትረፍ አንደኛ ንስሐ አባት ያስፈልጋል። አዎ ልክ ነው። ግን ንግግራቸው ወዴት የሚወስድ ነው? ይሄን ተጠቀሚ፣ ይሄን አድርጊ ይሉ የነበሩ አባት ከሆኑ አሁንም እሱ አደጋ ነው። ሽማግሌ ያስፈልጋል። አዎ ሽማግሌዎች አንዳንድ ጊዜ አስታረቅን ብሎ የሚያፋቱ የሚያለያዩ አሉ። አንደበታቸው ላይ ሆነው በቃ እንግዲያውስ በቃ ይለያዩ በቃ ብለው የሚሉ አሉ። ያ አይደለም። እንዳይለያዩም እንዲለያዩም ሊያደርግ የሚችለው ጉዳዩን ቁጭ አድርጎ ከኋላ ከስር መሰረቱ ማውራት መነጋገር ያስፈልጋል። አንተም ተው አንቺም ተው የሚባለው ነገር አይሰራም። መነጋገሩ ጥቅም አለው። ሁለት ጥቅም አለው። አንደኛ የሚስትንም የባልንም ስንፍና በሽማግሌዎች ፊት ከተናገሩ በኋላ ከታረቁ ሰው አውቆብኛል፣ ሰው ሰምቶብኛል የማለት ነገር ስላለ ድጋሚ ጥፋትን አያጠፉትም በሽማግሌ። አንዳንድ ጊዜ ሽማግሌዎችና ካህናት ፊት የሚታረቁ ባለቤቶች መልሰው የሚጣሉት በምንድን ነው? ጨርሰው በደንብ አድርገው ስለማያወያዩቸው ነው። ድብስብስ አድርገው በቃ እናንተ ደግሞ በሉ አሁን እንደዚያ ነገር ይቅር በላት ይባባላሉ። ችግሩ እንዳለ ሆኖ ሳይቀረፍ ወይ ደግሞ የሆነ ሚስትየዋንም ሳይሰሟት ባልየውንም ሳይሰሙ ምንም ሳይሉ ችግር እየፈጠሩባቸው ሌላ ችግር የሚሆኑት ማነው? አስታራቂዎች ናቸው። ስለዚህ ፍርጥ ማለት አለበት። አዎ ፍርጥ መወያየት የማይገባው ጉዳይ የታወቀ ጉዳይም ከሆነ ደግሞ እልባት ማለት ነው። እልባት ውሳኔ፣ አንድ የሆነ ቅድመ ሁኔታ መዘጋጀት አለበት እና በተክሊል የተጋቡ ሙሽሮች ሲጣሉ በጣም ብዙ ቦታ ላይ እንግዲህ አጋጠመኝ ነው። በማዘጋጃ ተጋብተውም እንደገና እኔ መቆረብ እፈልጋለሁ ስለው አልቆርብም ስላለኝ፣ እኔ ደግሞ ስሰግድ ስጾም ስጸልይ ደግሞ አትሰግጅም ስላለኝ እንቁረብ ስለ አልቆርብም ካለኝ ችግር የለውም ሲመቸው ይቁረብ፣ እኔም ሲመቸኝ ይቆርባለሁ። ግን አትስገጂ ለምን ይለኛል፣ አትጹሚ ለምን ይለኛል ሲባል ሽማግሌዎቹና ካህናት ምን ይላሉ? በቃ ለጊዜው ተወት አድርጊለት። እንዴ የሚገርም ነው። ምኑ ነው የምትወው? እግዚአብሔርን ማመስገን ቤተክርስቲያን መሄድ መሳለሙን መጾም መጸለይ መስገድ ነው። ምን ክብሩን ይነካዋል? ሚስትነቴ እንዳለ ነው። አልቆርም ማለት እሺ ችግር የለውም ቀን ጠብቅ ብዬ ቀን እየጠበኩኝ ለምንድን ነው አትሄጂ ብሎ የሚከለክለኝ ሲሉ ደግሞ ግድ የለም አይ አንዳንድ ጊዜ እኮ ብሎ ነገሩን ጭራሽ ልጅቷ ዓለማዊ እንድትሆን አድርገው መልሰው ሰነፍ የሚያደርጉ ደግሞ ሽማግሌና አባቶች ደግሞ አሉ። እንደ ሁኔታው ነው። ግን በግል ጉዳዩ ላይ ባሏን በማይነካ መልኩ አትስገጂ፣ አትጹሚ። ለምሳሌ በሰንበት ቀን ትከለክለኛለች፣ በጾም ውስጥ ትከለክለኛለች፣ ሁልጊዜ ጾም ነው ትለኛለች፣ ሁልጊዜ እንደዚህ ነው ትለኛለች፣ መንፈሳዊ ነገር ታበዛለች እና እኔ ልፈታ ትፈልጋለሁ ብሎ ቢልባል ሽማግሌዎች ምንድን ነው የሚሉት? አንዳንድ ጊዜ ይህንን ነገሩን እንዳይጠብቅባት እና ትዳሯን ማዳን ካለባት ቀስ ብላ ባሏ በመንፈሳዊ ሕይወት እስኪለወጥ ድረስ ምን ማድረግ እንዳለባት ልናገር እችላለሁ። የግል ሕይወቷን ግን አትጹሚ፣ አትጸልይ፣ አትስገጂ ማለት ግን አይገባም፣ ነውር ነው። አያችሁ፣ ሁለት አይነት ነው። ባልሽን አቶ ምክንያት ባሏ ባለበት መንፈስ ምክንያት ግን ተጠቂ ስለምትሆን እሷ እንደገና በዛ በሰንበትን በመሻር አጽዋማትን በመሻር ምክንያት የመጣባትን የኃጢአትም ሆነ የመናፍስት አሰራርን ከመንፈሳዊ ከሃይማኖት እና ደግሞ ከእግዚአብሔር መስመር ማስወጣት ነው የሚሆነው። ስለዚህ እየታገለችም ቢሆን ልክ ጫት እየቃመ ቤተክርስቲያን እንደሚመጣ የምትሰው ማለት ነው። እየታገለችም ቢሆን የግል ህይወቷን ማቆም የለባትም። ባሏ ደግሞ የሚያስፈልገውን ነገር በዚህ ጋር እስኪገባው ድረስ እስኪለወጥ ድረስ ደግሞ ደካማ ጎኑን ለመደገፍ እና ባሏ እስኪረዳት ድረስ አብረው ትኖራለች ማለት ነው። ይሄ የሚሆነው ግን ባሏ አምኖበት ነው። እየጾመች እየጸለየች እየሰገደች እንደሆነ ያውቃል። እሱን የምትቀርበው ለሱ ብላ እንደሆነ ስለሚያውቅ ህሊናው እንዲጸጽተው ብለን ነው ይሄን የምናዘው እንጂ እሷ እንድትበላሽ አይደለም። ደግሞ ተሳክቶልኛል። እጅግ በጣም ብዙ ባሎች የሚያስፈልገውን ነገር አሟይለት፣ ግን እየሰገድሽ እየጾምሽ እንደሆነ ይይ፣ ስትሰግጂ ይይሽ፣ ስትጾሚ ቤተክርስቲያን ስትመላለሽ ይይሽ፣ ከዛ ደግሞ ማታ ደግሞ አብራችሁ ስተኙ ደግሞ የሚያስፈልገውን ነገር አሟይ። እሱ ካልጠየቀሽ አንቺ መቼም አታደርጊም። ስለዚህ ከጊዜ በኋላ
አንደኛ የምትሰግጂው ስግደት ጾም ላብሽ ሁሉ ነገሩ በሙሉ አጠቃላይ ባልሽ ላይ ያሉት መናፍሶች ይመታቸዋል። ሁለተኛ ነገር የአይምሮ የህሊና ወቀሳ ባልሽ ላይ ይቀመጣል። እግዚአብሔር ህሊና የሚባለውን ዳኛ ስላስቀመጠ ይሄን ያደርጋል ብዬ ስነግራቸው እሺ ብለው ሴቶቹ ሲሞክሩት ይሆናል። ለምን? በእምነት ነው የሚያደርጉት። አይ በቃ እኔ ከእግዚአብሔር መስመር ያስወጣዎች ስለመሰለኝ ችግር የለውም ይህን ጾም ልለፍሽ ብሎ እንደምንም ብለው ስሜታቸውን ተቆጣጥረው ደግሞ የሚያልፏሉ። አንዳንድ ሰነፍ ባሎች ደግሞ እንደዚህ የሚሉ ይመስሉና ሌላ ሴት ጋር ሊሄዱ ይመስላሉ። ሌላ ሴት ጋር ሊሄዱ ሲመስላት አይ ቆይ እንደዛ አይደለም ችግር የለውም ትልና አብረን እንስገድና አብረን እየሰገድን አብረን እየጾምን አብረን እንትን እያልን ግን ደካማ ጎን ሲመጣብህ ችግር የለውም ትለዋለች። ተቆጣጠሩ። ከዛም አልፎ ሚስት ስንፍና ሲመጣባት ራሱ ባል አንዴ አንቺ ጭራሽ አንቺ ደግሞ ተገለበጥሽ ብሎ የሚሉ ደግሞ አሉ። እንዲህ አይነት መደጋገፍ ነው ትዳር ማለት እና የግዴታ ልክ መንፈሳዊ ከሆንም በኋላ በአንድ ጊዜ መነኩሴ በአንድ ጊዜ ባህታዊ መሆን ሳይሆን ወይ በአንድ ጊዜ ጭልጥ ብሎ ገዳማዊ ሰው መሆን ሳይሆን የአጠገባችን ያሉትን ሰዎች ደካማ ጎን የምናዝል እንዲሁም ካዘልናቸው ልጆች ካጠባናቸው ልጆች የበለጠ በዚህ ሰዓት ነው ባልንና ወይ ሚስትን ልንንከባከብ የሚገባው። የግል ህይወታችንን ወደ እግዚአብሔር ልናስጠጋ ስንሞክር እዚህ ጋር ልናጣ የምንችለው በጣም ብዙ ነገር ስላለ ጥንቃቄ ያስፈልገዋል እና በጣም ብዙ ባለትዳሮች የተሸወዱት በምንድን ነው? እግዚአብሔርን ቀርበው እግዚአብሔርን ይዘው እንደምንም ብለው እየተንገዳገዱ አብሮ መኖር እንደሚችሉ አልተረዱም። ጭልጥ ብለው መንፈሳዊ ሲሆኑ ትውት የሚያደርጉት ብዙ ነገር እንዳለ አድርገው የሚያስቡት ግን በባልና ሚስት መካከል ተስማምተው ተነጋግረው እግዚአብሔርንም እያመለኩ በንግግር በንስሐ የሚፈቱ ነገሮች እያሉ አብሮ መሄድ ይቻላል። አብሮ መሄድ ይቻላል እና ዋናው ትልቁ ነገር ቁጭ ብለው መነጋገር፣ ጸሎት ክፍል ቁጭ ብለው ማውራት፣ ልጆች በሌሉበት ባልና ሚስት ብቻ የሚያወሩበት ነገር ይኖር ይገባል ነው የምለው። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ነው። ቸርች ሄደሽ ነበር? 4 ዓመት ቆይቻለሁ ቸርች ውስጥ። አዎ እሄዳለሁ፣ ግን አላምንም። በጣም እመራመራቸው ነበረ። በቃ በትዳሬ ሰላም በማጣት ምክንያት ነው ያመኛል። ዘይኩ ቁጥር ሲያመኝ ውስጥሽን አላሳመንሽም የሚሉኝ ነበረ። ይጥለኛል፣ ይጸልይልኛል። 15 ቀን ቆይተሽ ስለምትመጪ ነው መከታተል አለብሽ ይሉኝ ነበረ እና በቃ ምንም ጤና የለኝም። ቢላዋ አንስተሽ ነበረ ትላለች? ደስ አይለኝም። አንስታ ነበር? አዎ። የት ነው የመጣሽው? ከሀረር ነው የመጣው። እዚህ ስለሱ ታሪክ ትነግረኛለች። የእርሱን ካሴት ሳይ አመመኝ። ቅባ ቅዱስ ቀቡኝ። ደህና ታወቀኛል። ስምሽ ጀማንሽ በጋሻው እባላለሁ። ሀረር ነው የምትኖረው? አዎ ሀረር ነው የምኖረው። እነዚህ ጠላቶች ናቸው እንግዲህ ቢላው የሚያነሱት። ቢላው ማንሳትሽን አታውቂም? ሽንኩርት እየከተፍኩ ነበር። ለሱ ላንሳ፣ ለሽንኩርቱ ትዝ አይለኝም። መርጭ በደንብ መቀጥቀጥ። እኛ የምናወጣው ቪሲዲ ለብዙዎች መራራ አይሆንባቸው፣ ለሸመገሉት ሁሉ ሳይቀር ምንድነው መጫጫት ምን አለ። እዛ ግን በጩቤ ሲገሉ አንገቱን ሲቆርጠው ኧረ ባለው ገደለው ቆረጠው እያለ እየሳቀ ያለ አየህ፣ የሚጠብቅህ ያየኸውን አይነት ነው። ያ የወደድከውን አይነት ይመጣል። በረንጅ እኮ የሚያሳይህ ይህንኑ ተግባራዊ እንድታረግ፣ ያን እያሳየህ ለሰይጣን እያረካ አንተን ያስይዛል። ክርስትና ድሮ ቀረ። ክርስትና ድሮ ቀረ። ድሮ በማን ጊዜ ቀረ? እስቲ በአባቶቻችሁ። መቼ? ድሮ ነው። ድሮ ምን አድርገዋል? ቆይ ድሮ ምን አድርገዋል? ምን አድርገው ካል ኧረ ምን ያላረጉን ነገር አለ? ተናግረው ሳይጸልዩ ደግ ነገር ሲናገሩ እኛም እንፈራለና አንጠጋቸው። ይሄኛው ገና ስናያቸው እኮ ነው ደስ የሚሉ። ይሄኛው አዎ ገና ስናያቸው ደስ ይሉናል። ውስጣቸው ባዶ ስለሆነ ነው። ባዶ ማለት ምን ማለት ነው? እንጀራ ይበላሉ። ቆይ እንጀራ ይበላሉ፣ ስራ ይሰራሉ። ሳይንስ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትማቲክስ የተማሩ ናቸው። እሱ ሌላ፣ እምነት ሌላ፣ ይሄ ሌላ። አንድ ሰው እምነት ካለ በእምነቱ የጠነከረ ካለኛም አንጠጋም። እሺ አዎ አንዱ ባዶ ከሆነ ዘው ብለን መግቢያ እናገኛለን። ሰታት ብለን ግብት ነው። በ12 አካላቱ ተዋውደን ቁጭ ከዛ ታጓራለህ። አጓራለሁ፣ አስጓራለሁ። አጓራና አስጓራስ? ለአጓራ እንደዚህ ነው ወይ
ወይ እንደዚህ ነው እናጓራው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ